እንደምን ከረማችሁ? እንደው እንዴት ሰነበታችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ይህኛውን ቪዲዮ ሪከርድ ለማድረግ በጣም ብዙ መስዋዕትነት ነው የተፈጠረው። መስዋዕትነቱ አንደኛ ካሜራ ከማጣት ይጀምራል። ስልክ ሪከርድ ማደርገው በእኔ ስልክ አይደለም። ጥሩ ጥሩ ካሜራ ያላቸውን ሰዎች እያሳደድኩኝ ነው እና በዚህኛው ዊክ ማች ኮምፈርተብል አልነበረም ሪከርድ ለማድረግ የነበርኩበት ቦታ ምናምን እና በቃ መቅረት ያው ስለሌለበት ዊክ ስለሆነ በሚለው በተለያዩ ሰዎች እርዳታ ነው እዚህ የደረስነው እና እሱን ሜንሽን ማድረግ አለብኝ መጀመሪያ። ሁለተኛ ደግሞ ሰብስክራይብ ሳታረጉ የምታዩ ሰዎች እንዳላችሁ ደርሼበታለሁኝ እና ሰብስክራይብ እያደረጋችሁ ብታዩ መልካም ነው። አንደኛ አዳዲስ ቪዲዮዎችን ክሬት ሳደርግ ሮብ ላይ ደግሞ እንዴት ነው ላይፍ ሀክ የሚባል ቲፕስ ምናምን እንትን እያደረኩኝ ነው ፖስት እያደረኩኝ ነው ዩቲዩብ ላይ እና እሱም ሊደርሳችሁ የሚጠቅም ነገር ስለሆነ እሱ ይደርሳችኋል ሰብስክራይብ ስታደርጉ። የምትችሉ ደግሞ ቪፒኤን እያበራችሁ ብታዩ መልካም ነው። በዚህ ዊክ ምን ተፈጠረ? ይሄኛው ዊክ እንዴት አይነት ዊክ መሰላችሁ? ሁላችንም እናልፍበታለን ብዬ አስባለሁ እንደዚህ አይነት ዊክ እና በጣም የተፈጠሩ ብዙ ነገሮች ይኖራሉ፣ ግን እንረሳዋለን የተፈጠረውን ነገር። ማለት ዊኩ ልክ ንግት ምሽት አይነት ከማለቱ የተነሳ ቢግ ኢቨንት የሚባሉ ሀፕን አደረጉ ብለን የምንላቸው ላይፍ ምናምን ላይ ማለት ነው እና ሀፕን አደረጉ ብለን የምንላቸው ነገሮች ልንረሳቸው እንችላለን ምናምን እና እንደሱ አይነት ዊክ ነበረ። በጣም ብዙ መደራረቦች የነበሩበት ሳምንት ስለነበረ እንዴት ነው ልክ ሳላውቀው ነው ድረስ ያለው ምናምን ጥሩ ነው እርግጥ እንደዛ መሆኑ። ግን አት ኤንድ እኔም ወደ ቢሮ የሄድኩ ታክሲ ውስጥ አንድ ሳስበው የነበርኩት ነገር ምንድን ነው አት ኤንድ እነዚህ ቪዲዮዎችን መስራት ምን ማለት ምናምን በዚህ ሳምንት ቢያንስ ሲግኒፊካንት የሆነ ልክ ሳስታውሰው አሁን ለምሳሌ እዚህ ቪዲዮ ላይ ሪከርድ አድርጌ ስነግራችሁ ለወደፊት ሳየው ልጆቼ ሲያዩት ዋቴቨር የሆነ እንዴት ነው የሚያቀኝ ሰው ሲያየው ምናምን እና እኔ ራሴ ሳየው እዚህ ቪዲዮ ላይ እንዲህ ብለሽ ነበረ ለምሳሌ ከዛሬ 5 ዓመት 6 ዓመት ምናምን በኋላ ሲል የዛን ጊዜማ ብዬ እንዴት ነው እንዳስታውስ ይረዳኛል። ኢች ኤንድ ኤቭሪ ዲቴል እንኳን ባላስታውስ የሚል አይነት ኢንቴንሽን ላይ ሆኜ ነው ሪከርድ ማደርገው እና በዚህ ሳምንት የተፈጠሩ ነገሮች ወደሚለው ስንገባ this week ትሬኒንጎችን እንሰጣለን እና ብያቸዋለሁ ትሬኒንግ እንደምንሰጥ እና እሱ ላይ በምሰጥበት ጊዜ የምንሰጣቸው ኢንስትራክሽኖች አሉ። ለምሳሌ እንዲህ አድርጉ እንዲህ አታድርጉ ምናምን የሚባሉ እና እንደሱ አይነት ኢንስትራክሽኖች በሚኖሩበት ጊዜና ሰዓት የተረዳሁት ነገር አንድ ለምሳሌ እኔ ኢንስትራክሽኑ የሆነ እንደዚህ ነው የምናደርገው። ትሬኒንግ ሲጀመር ኢነርጃይዘር የሚባል ነገር አለ። ኢነርጃይዘር ማለት ነው ትሬኒንጉ ከመጀመሩ በፊት እንዲነቃቁ የሚሰጣቸው ነገር ነው። ለምሳሌ አክቲቪቲ ሊሆን ይችላል ምናምንና ጥሩ ኢነርጂ ላይ ሆነው ሳይደክማቸው የምንሰጣቸውን ነገር መቀበል እንዲችሉ ማለት ነው። እና እሱን ስንሰጣቸው እኔ ነበርኩኝ እንደዚህ አድርጉ አልኩኝ እና ቶሎ ብዬ ዳይቭ እንግባ ምናምን ይሄን ያህል ደቂቃ አለን ምናምን ነገር አልኳቸው። ከዛ ልክ ማድረግ ጀመሩ። ልክ ማድረግ ሲጀምሩ አክቲቪቲው ምናምን እኔ ያሰብኩት ሌላ ነው፣ እነሱ የተገበሩት ነገር ሌላ ነው። ለየቅል አማርኛው ግጥም የሚለው እዚህ ጋር ነውና ለየቅል ነው ያደረግነው ነገር። ከዛ ደሪዝም ቢሃይንድ ምንድን ነው የሚለውን ነገር እኔም አልተገለጠልኝም ነበር። ምን ተማርኩበት የሚለው ላይ ስንመጣ እናወራለን እሱንና ይሄ ሀፕን አድርጎ አስደንግጦኝም ግን ኢትስ ኦኬ ኢቨን ኢፍ ኢትስ ናት ዘ ፕላን እንደዚህ እንዲያደርጉልኝ ቢሆንም የፈለኩትኝ እንደዚህ እንዲያደርጉ ባይሆንም የፈለኩትኝ ግን ያደረጉት ነገርም እንዴት ነው ከነበረው ኮንቴክስት የሚወጣ ስላልነበረ ኢትስ ኦኬ ምናምን ብዬ ያለፍኩበት ሰዓት ነበረ። ከዛ ደግሞ ሌላ ቶስት ማስተርስ ሄጄ ነበር ለማየት። ፐብሊክ ስፒኪንግ ላይ አሁን ብዙ ልናዳበር የምንፈልጋቸው ክህሎቶች ስኪሎች ይኖሩናል፣ ወይም ደግሞ እንደዚህ መሆን እንፈልጋለሁ እና ለሱ ሰፖርት የሚያደርገን ፕላትፎርም ያስፈልጋል ሁላችንም እና ፐብሊክ ስፒኪንግ ላይ ጥሩ መሆን ስለምፈልግ ፐርሰናሊ ይሄኛው ፕላትፎርም ሰፖርት ያደርጋል በደንብ ስትራክቸር የሆነ ፐብሊክ ስፒኪንግ እንዴት ነው የምንሰጠው ምናምን የሚሉትን ነገሮች እና እሱን ለማየት ሰዎችን ለመተዋወቅ እንዴት ነው ኦፕሬት የሚያደርገው የሚለውን ነገር ለማየት እዛ ሄጄ ነበረ።
አንፎርቹኔትሊ ፎቶ ምንም ስለሌለኝ የማስገባላችሁ ነገር የለም። ቶሎ ነው የወጣሁት፣ ፎቶ አልተነሳሁም አብሬያቸው ምናምን። ሰዎችን ግን ታዋቂያለሁኝ። ኢቭን ቤቴ ድረስ ተሸኝቼ ነው የደረስኩት ምናምን እና ቆንጆ ኤክስፒሪየንስ ነበረ። ከዛ ሌላ ደግሞ ቤት ሀዘን ነበረ። እሱ ጥሩ ያልነበረ ኤክስፒሪየንስ ወይም ደግሞ አሳዛኝ የነበረ ኤክስፒሪየንስ ነበረ። በጣም የደከመኝ ነበረ። እንቅልፍ ተኛለሁ ግን አልተኛም አይነት ነው። እንዴት ነው ትተኛላችሁ ግን ተኝታችሁ ስትነሱ መልሳችሁ መተኛት አለብኝ ገና በደንብ አልተኛሁኝም የምትሉት አይነት ነገር። እንደዚ አይነት ነገር ላይ ነበር የነበርኩት እና ከዚህ ጋር ሪሌትድ የሆነ የሰማሁት አንድ ቪዲዮ ያለው በኋላ ምን ተማርኩበት የሚለው ስንመጣ እናወራበታለን። ከዛ እንቅልፍ ያልተኛሁበትም ቀን ነበር ሊትራሊ ማለት ማታ መሸ፣ ሀዘን ነው ብያቸዋለሁ። አምሽተን መጣን ምናምን። ከዛ በኋላ የምሰራው ስራ ነበረብኝ ዲሊቨር ማድረግ ያለብኝ። ቁጭ እንዳልኩኝ 4 ሰዓት ምናምን ላይ ጠዋት ነግቶ ስራ መሄድ የነበረብኝ ቀን ነበር ምናምንና ልክ ከሳት ትሬኒንግ ላይ ሁኝ ምናምን አልተኛሁም ምናምን ያስታውቃል ቆሜ ምናምን። ከዛ አብሮኝ የሚሰራው ልጅ በቃ ችግር የለም አንቺ ሳልተኛሽ እኔ ትለዋለሁ ምናምን እያለኝ ነበርና እንቅልፍ አለመተኛቴ አይታ ከዚህ እኔ እንደውም ምን አለችኝ፣ አንድ መጽሐፍ አለ ምናምን ወደ ማለት ነው የእንቅልፍ ጥቅሞች ምናምን የሚል አረት የአንድ ቀን እኮ ያልተኛሁት ምናምን የእንቅልፍ ጥቅሞች የሚል መጽሐፍ ስላለ እሱን ብታነቢ ምናምን እያለች ሪከመንድ እያደረገች ነበረ። በዚሁ ተያይዞ ስለ መጽሐፍ ካነሳሁ አይቀር ምን ሆን ያለውን ከጨረስኩ በኋላ የጨረስኩት መጽሐፍ የለም በዚህ ሳምንት ነው። ሳነበው የነበረ መጽሐፍ ሰቨን ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል የሚል ነበር። እሱ መጽሐፍ ከተጀመረ ስፒን 2 መንዝ ምናምን ከዛ በፊት ግን ስቲል አልጨረስኩትኝም። ለሁሉም ጊዜ ያለው ምለው በመጽሐፍ እንደዚህ ነው። አንዳንዴ ማለት የሆነ መጽሐፍ ማንበብ ሲወርባችሁ ታነቡታላችሁ ማለት ለእናንተ ሲሆን ፊል ስታረጉት ምናምን እና ሰዓቱ ለራይት ታይሚንግ ሲሆን፣ ካልሆነ ግን ጀስት አይገፋም አይነት ነገር። ሌትም የሚለው መጽሐፍ ሪከመንድ አድርጌ ለሰው ስለሌትም ያልሰራሁትኝ ቪዲዮ የለም። ዩቲዩብ ላይ ሰርቻለሁ፣ ቲክቶክ ላይ ሰርቻለሁ፣ ቴሌግራም ላይ ሰርቻለሁ፣ ሊንክዲን ላይ ሰርቻለሁ። ምክንያቱም እትስ በጣም ሄልፕፉል የነበረ መጽሐፍ ስለሆነ ብዙ ሰው እንዲያነበው ፈልጌያለሁኝ እና ከዛም ግን ሰዎች እያነበቡት ነው። በቃ ደስ ያለኝ ፓርት እሱ ነው እና ኢቨን ሌላ ሪኮሜንዴሽን መጣልኝ ለእኔ ሌትምን አንብበሽ ከወደድሽው ዘ 4 አግሪመንት የሚለውን መጽሐፍ ተወጂዋለሽ፣ ስለዚህ እሱን አንብቢ ተብዬ ሪኮሜንዴሽን ተሰጠኝ። ስለዚህ አሁን ላይ ምን እያደረኩኝ ነው? ዘ 4 አግሪመንት የሚለውን መጽሐፍ ጀምሬያለሁ ማለት ነው። ስለዚህ ጨረስኩትኝ የሚል አፕዴት ምናልባት ገጹ ትንሽ ከሆነ አምናቸው ስንት እንደነበረ እና እሱን ሜቢ ኔክስት ዊክ ሊያልቅ ይችላል። አሁን ግን ሌላ አፕዴት እናወራለን ስለ መጽሐፉ ማለት ነው። ስለ መጽሐፍቶች መጽሐፍ ማንበብ ከመጽሐፍ ማንበብ የተያዘ ነገር ምን አስባለሁ መሰላችሁ? ሁሌም የሆነ መጽሐፍ ሰው ሪከመንድ ሲያደርገን ኢንቴንሽናሊ ነው ብዬ አስባለሁ። ማለት ፈጣሪኛ ሊያወራን ሲፈልግ በጣም ብዙ ነገሮች ኮሚኒኬት ያደርገናል። በማናውቀው ራንደም በሆነ ሰው ኮሚኒኬት ያደርገናል። ፊልም ውስጥ ገብቶ ኮሚኒኬት ያደርገናል። በቪዲዮ ኮሚኒኬት ያደርገናል። ምክንያቱም ለምሳሌ ራንደም ወሬ እየተወራ በጣም ብዙ ወሬ እየተወራ ምናምን ራንደም የሆነች ነገር ጆሮአችን ውስጥ ትገባለች። ያቺ ነገር ለእኛ ሴት የሰጠችን የተነካ ነው በዛ ሰዓት ላይ መነካት ስላለብን ወይ ደግሞ ካለን በሲቹዌሽን ጋር ሪሌት ስለሚያደርግ ነው እና የሆነ ሰው የሆነ ነገር ሲነግረን እና የነገረን ነገር ወደ ልባችን ሲገባ እንትን አጋጣሚ አይደለም፣ በቃ ኢንቴንሽናል የተደረገ ነገር ነው እና መጽሐፍን ሰው ሪከመንድ ሲያደርገኝ የሆነ ቪዲዮ ሲልክልኝ ኦር እንዲህ አድርጊ ሲለኝ ኤቭሪቲንግ ኢንቴንሽናሊ ነው ማይ ቪዲዮ ከተላከልኝ በደንብ ነው ማየው በደንብ አድርጌ። ምክንያቱም ምናልባት ዜሮ ቢሰምቲንግ ለእኔ አሁን ላይ ኩሽን እያደረግኩት ያለሁት ነገር ይኖራል በህይወቴ እና ለእርሱ መልስ እየተሰጠኝ ይሆናል። ማለት ፈጣሪ መልስ ሲሰጠን ውርድ ብሎ በቃ ይሄው አይነት ነገር አይደለም ይለና በሰዎች በመጽሐፍት በምናምን ነው የሚያናገረን፣ በመንፈሳዊ መጽሐፍቶች። ስለዚህ በእሱ መንገድ ስለማመን የሆነ ነገር እንዲህ አድርጊ ስባል ኢንቴንሽናሊ ወስጄ ነው የሆነ ሰዎች የሚነግሩኝ ነገር የማደርገው እና በአጋጣሚ መጣ ነገር አይደለም። ታክሲ ውስጥ የሆነ ቦታ ሰዎች ሲያወሩ ሰምተን ጆሮአል ኢቨን እኮ ስልክ እንኳን እያወሩ እነሱ እኛን ስለማይመለከተን ጉዳይ የሆነ ነገር ሲያነሱ ጆሮአችን ውስጥ ይገባል እና ያ ከዛ በዛ ሰዓት ላይ ከነበርንበት ነባራዊ እውነታ ጋር የሚጣጣም ነገር ነው እና ሁሉ ነገር አጋጣሚ ነው ምናምን ብለን መውሰድ ምናልባት ሊያስከፍለን የሚችል ዋጋ ይኖራል ብዬ ስለማስብ ተጠያቂነትን በጣም ስለምፈራ ሌላ ጉንፋን ታምሜ ነበር። አቤት ጉንፋን ህመም ስፈራ ጉንፋን ህመም በጣም እፈራለሁ። ምክንያቱም አውቀዋለሁ ጉንፋን ሲያመኝ እንዴት እንደምሆን ህይወትን እንዴት ነው ለዚህ ነው ህይወትን ማላምናት ምናምን አይነት ሲቹዌሽን ውስጥ ነው የሚከተኝና ላስት አርብ ነው መታመም ሊጀመርኩት። ጉንፋን ሲያመኝ እንዴት መሰላችሁ? ሊያመኝ ሲል የሆነ ምልክት ያሳየኛል።
እንዴት ነው ወይ ጉሮሮዬን ይከረከረኛል እንጂ ምናምን ልክ እንደዛ አይነት ሲቹዌሽን ውስጥ ሲሆን ጉንፋን ሊያመኝ ነው። ስለዚህ ሀፍቱ ዱ ሰምቲንግ ውሃ ወይ መታጠን ይሆናል፣ ወይ ባህር ዛፍ ሊሆን ይችላል፣ ሻይ በዝንጅብል መጠጣት ሊሆን ይችላል። እንደዛ ካደረግኩኝ ቶሎ ድናለሁኝ። እሷን ፌዝ ግን ትቻት ረስቻት ወይ ደግሞ ሳላረግ ካለፍኩኝ በቃ ጉንፋን ነው የምታመመው እና ታመምኩኝ። ከዛ ዓርብ ዕለት ምን ያደረግኩኝ በቃ በሰላም እንገናኝ እንግዲህ ሰኞ ምናምን ብዬ ነው ሁላ ያወጣሁት ማለት ነው። ምን አይነት ቅዳሜ ላሳልፍ እንደምችል ጉንፋን አሞኝ ቤት ኬድኩኝ እና በቃ በጣም እንትን ነው ወይ መተኛት አለብኝ ነው ምናምን እና እሱ ትንሽ ፈታኝ ነው። ጉንፋን ሲያምነኝ እውነት በቃ ፈጣሪን በጣም ነው ምናምን ለምን ግን ምናምን አይነት እንትን የምለው መታመሜን በጣም የምጠላውና ከዛ ደግሞ የጠዋት ሰው መሆን አለመሆን በሚሉት ነገሮች ውስጥ ክርክር ውስጥ ነበር። ምንድነው እሱ ሀፕን ያደረገው? በጠዋት መነሳት እወዳለሁ ብዙ ጊዜ፣ ግን ሰምታይምስ ስታመሹ ወይ የሆነ ነገር ስታደርጉ በጠዋት አትነሱ። ከዛ በጠዋት ሳልነሳ ስቀር የሚያጋጥመኝ የህይወት መዋዠቅ አሁን ባለፈው አልተኛውም ያልኳችሁ ቀን አለ አይደለም። በማግስቱ ጠዋት ስነሳ ሌላ ሰው ጠዋት አልተኛውኝም። ከዛ ወደ ቢሮ ልሄድ ምናምን ስል ኧረ ወፍ አይሆንም አልሄድም ከሰዓት ነው ሄድ ያለብኝ ብዬ ፍቃድ ሞላው ቀረው። ከዛ ልክ እንዴት ነው ጠዋት ገና ከጠዋቱ 4 ሰዓት ሆኖ ሰዓት እኔ 10 ሰዓት ነው የሚመስለኝ። ልክ ከቤት ወጥቼ ምናምን ወደ ቢሮ በቃ ልሄድ ምናምን ብዬ አስቤ ሰዓቱን ሳይ እኮ 4 ሰዓት ነው ጠዋት እንደሆነ አውቃለሁ። ግን ልክ ይሄ እኮ ምናምን እኛ ሰፈር እንትን የሚያሰለጥኑ ሰዎች አሉ መንጃ ፍቃድ ምናምን እና እነሱ እያሰለጠኑ መንጃ ፍቃድ ምናምን ሲሄዱ ሳያቸው ዛሬ ምን ሆነ ነው ጠዋት አልነበር እስከ ዛሬ የሚያሰለጥኑት ዛሬ እንዴት በማታ ሰለጠኑ ምናምን እላለሁ። ከዛ ጽኑ ሰው ጠዋት እኮ ነው ኦኬ ጠዋት ልክ ሄድ ሲል ሌላ በቃ ሙሉ ሲስተሜ ነው የሚናጋው አይነት ነገር እና ስለ ቀድሞ ይሄ የእንቅልፍ የማጣት ችግር ምናምን የሚባለው ሳይንስ አይ ሃቭ ቱ እንዴት ነው በጣም ዲግ ማድረግ አለብኝ የሚል አይነት ነገር ውስጥ እየገባው ነበረ። ምክንያቱም ምንድን የአንድ ሰዓት እንቅልፍ ለምን አትሆን ከተዛባ ሙሉ ቀኑ በቃ እንደ ከሸፍ አይነት ነገር ነው ፊልም አደርገው። ጠዋት ለምሳሌ መነሳት አለብኝ ብዬ ያሰብኩት 11 ተኩል ከሆነና 1 ሰዓት ወይ ደግሞ 12 ሰዓት ምናምን ከተነሳሁኝ በቃ በጠዋት ማድረግ የነበረብኝ ነገሮች አላደረኩም ምናምን። ስለዚህ ይህ ቀን አልፎኛል የኔ ቀን አይደለም ምናምን ብዬ ነው ሁላ የምተውና እንደዚህ የምትቸገሩ ሰዎች ትኖሩ ስላላችሁ አይ ዶንት ኖ እንዴት አድርጋችሁ ቀናችሁ ፊክስ እንደምታደርገው ከዛ በኋላ ያለፈውን ነገርና እኔ በጣም ስትራክቸርድ ማድረግ አለብኝ ብዬ ስለማምን ጠዋት እነሳለሁ እንዲህ ያደርጋለሁ ከዛ እንዲህ አድርጌ ወደ ስራ ሄዳለሁ አልኩኝ። ከዛ ያ ካልሆነ በቃ አይ ዛሬ የኔ ቀን አይደለም ዝም ብዬ ልውጣ ውዬ እመጣለሁ ምናምን አይነት ነገር ነው የምለውና እሱ ትንሽ ግራ ሲያጋባኝ የነበረ ነገር ነበረ። ሌላ ፓስት የነበሩብኝን ነገሮች ኦቨርካም አድርጌ ያየሁበት ሳምንትም ነበረ። በምሳሌ ላስረዳችሁ ትክክለኛ የተፈጠረውን ነገር ሳይሆን ለምሳሌ ድሮ ከሰዎች ጋር ስትሰበሰቡ ከሰዎች ጋር ስትሆኑ ጓደዋን የማታወሩት ሰው ወይ ጸጥ የምትሉት አይነት ሰው ሆናችሁ ከሆነ ሰዓት በኋላ ግን አፍተር ወርኪንግ ኦን ዮርሰልፍ ምናምን የሆነ አውትጎይንግ የሆነው ሰው ወይም ደግሞ ስታወሩ ኦር ሰዎች ምናምን ሲሏችሁ ስታዩ ዩአደንትን ዊትነስ አይደለም በፊት የነበራችሁበትን ታውቃላችሁ፣ አሁንም ያላችሁበትን ታውቃላችሁ ነው ኦኬ አሪፍ ነው ምናምን ያልኩበት አይነት አጋጣሚ ሀብን አድርጎ ራሴን በሱ መንገድ እያየሁት ነበር እና ቆንጆ ነገር ነው። ሌላው የሙያ ለውጥ የማድረግ ሀሳቦችን አስባለሁ ብዙ ጊዜ። በተለይ ደግሞ ስፔሻሊ በጣም ፈታኝ የነበሩ ጊዜያቶች ብዬ የማስባቸው ለእኔ ከሙያ ይሄ ሙያ መቀየር የሚባሉ ለምሳሌ አሁን ትሬኒንግ ላይ ነው እየሰራሁ ያለሁት። ከትሬኒንግ ለምን ወደ ሌላ ሄደ? ለምሳሌ የተማርኩት የተመረኩትኝ በሌላ ነው እየሰራሁ ያለሁት በሌላ ነው። ለምን ወደዛኛው ሽፍት አላደርግም? ወይ ደግሞ ለምን ሌላዎችን አልመለከትም? ገና እኮ ወጣት ነኝ፣ ብዙ አይነት ፓዞችን ማየት አለብኝ፣ አንዱ ላይ ሴትን ማድረግ የለብኝም፣ ብቃት የመፈተሽ አለብኝ ምናምን የምንልበት ሰዓት አለና ያ በጣም ፈታኝ ሰዓት ነው ዲሳይድ አድርጎም ለመሄድ። ምክንያቱም ሁልጊዜ እንጠይቃለን ትክክለኛው የትኛው ነው፣ ትክክለኛ መንገድ ላይ ነኝ ወይ ምናምን የሚል ጥያቄዎች ሁሉ ይመጡብናል እና ያ ጥያቄ መመለስ የምንችለው ነገር ነው ብዬ አላምንም። ማለት እንዴት ነው ትክክለኛ የሚባል ነገር የለም ሲጀመር። ማለት የሆነ ሄደን ፈልገን የምናገኘው አይነት ነገር የለም። በቃ ፈልገን የምናገኘው የለም ስላችሁ እንዴት ነው ትክክለኛ ያ ነው ተብሎ የሆነ አንድ መስመር የተሰመረ መስመር የለም። በቃ ህይወታችንን እንኖራለን። በየህይወታችን ውስጥ በአንዱ ነገር የምንማረው ነገር አለ። እሱ እየተማርን እያሳደግን ነገ መሆን ለምንፈልገው ትልቅ ነገር እንሆናለን ነው እንጂ ትክክለኛውን መንገድ መፈለግ አለብኝ እያልኩኝ አሁን ያለሁበትን እየጣልኩ መሄድ የለብኝም ከሚለው ፐርስፔክቲቭ ተረዱ። እንደዛ ማለት ነው እና
በጣም ተመርቄ እንደወጣሁ ምናምን በጣም ኮንፊውዝ ያደርገኝ የነበረው ነገር እሱ ትክክለኛው ነገር ፈልጌ ማግኘት አለብኝ፣ ትክክለኛው የቱ ነው ምናምን እያልኩኝ። ከዛ ግን በቃ ካለህንበት ነገር የሆነ ነገር መማረሱ ትክክለኛ ነው። ከዛ በኋላ ነገ ጠዋት ፈልገዋለሁ ያልኩት ነገር ላይ ስደርስ አሁን ላይ የሰበሰብኳቸው ነገሮች ይጠቅሙኛል ምናምን። ብቻ ይሄኛው ኮንፊውዥን አሁን ላይ በተወሰነ መልኩ ጠርቷል። ግን እስቲ የሚመጡ ነገሮች አሉ። ለምን እኔ እኮ ራሴን ሳየው እንደዚህ አይነት ነገር ላይ ጎበዝ ነኝ፣ እዛ ላይ እኮ በቀጥል የበለጠ ውጤታማ ልሆን እችላለሁ፣ አይ ቆይ በዚህ እዚሁ ላይ ልቀጥል ምናምን ምንለው ነገር ይኖራል ምናምን። ግን በቃ በዚህ ሳምንት ትንሽ ክሽን እያደረኩ ስለነበረ ነው ይህንን ሀሳብ ማንሳት የፈለኩትኝ። ግን ኦልሞስት በፊት ከነበረኝ ግራ መጋባት አሁን ላይ በጣም እግዚአብሔር ይመስገን ቢያንስ ይሆን እንዴት ነው ሴትል አድርጌ በቃ ይሄ ነው ምናምን ሳይሆን በቃ አት ሞመንት የተገኘሁበት ሰዓት ላይ ባለኝ ነገር 100% ኢፈርት የማውጣት 100% መማር ያለብኝ ነገር ከዛ ነገር መማር አለብኝ። አለቀ። ከዛ ነገር ደግሞ ሌላ ቀን ነው ከሚሰጠኝ ኦፖርቹኒቲ የሆነ ነገር መማር የምችለው ነገር ይኖራል ወደሚለው አይነት አስተሳሰብ መጥቻለሁ። እንኳን ደስ አለሽ። ወደ ምን ተማርኩባቸው ወደሚሉት ነገር ስንመጣ ሆፕፉሊ አሚን ኦነስትሊ ብዙዎቹን ሜንሽን አድርጌያቸዋለሁ ሳወራችሁ። ግን ስልጠና ሰጥ የነበረውበት ሰዓት ላይ የተፈጠረውን ነገር እሱ ሜንሽን አድርገውና ብዙ እኔ ኢቨን ኢፍ አይደለም እንደ ቲክቶክ በፊት ሰራ ነበር ብያቸዋለሁ። እና ቲክቶክ እንኳን የምሰራቸው ነገሮች ግልጽ አድርጎ ከማስረዳት በላይ እንዴት ነው በጣም ኮምፕሊኬትድ በሆነ መንገድ እንዴት ነው ማስረዳው ይሄን ነገር ማለት ኮምፕሊኬትድ በሆነ መንገድ ሳይሆን እንዴት ነው የምላችሁ የሆነ ሰው በጣም ማቸው ሆነ ማለት ብዙ ሰዎች የማይረዱትን ነገር ቀድሞ ተረድቷል ማለት ነው። ያ ማለት ደግሞ ነገሮችን ሃይ ሌቭል ማየት መቻል ነው ተብሎ አንደርስታንድ ይደረጋልና ለምሳሌ የሆነ ነገር ከገባኝ ያንን ነገር እንዴት ነው ሰዎች እንዴት ሊረዱን ይችላሉ ብዬ አይደለም ማስበው። ያን የገባኝን ነገር በቃ አይ ሃቭ ቱ ኤክስፕሌን ኢት ምናምን አይነት ነገር ነው የምለውና በቃ እንዴት ነው ማቹር ናት ምናምን የሚባል አይነት ኢንቴንሽን ይኖረናል። ወይ ደግሞ ማቹር ናት ያልሷ በጣም የሆነ ነገር ገብቷታል፣ ብዙ ያልተረዳው ነገር ተረድተዋለች እሷ ምናምን የሚባል አይነት ነገር እንዲኖር እንፈልጋለን። ከዛ ኢንቴንሽንም ሆነ ከምንም ኢንቴንሽን ትሬኒንጉ ላይ የተፈጠረው ነገር ምንድን ነው? እንደዚህ ነው የምናደርገው ተብሎ ከተነገራቸው በኋላ ኮንፈርሜሽን አልጠየቅኩኝም። ገብቷችኋል ወይ ተረድታችኋል ምን ለማለት ፈልጌ ነው እስኪ ንገሩኝ የገባችሁ ምናምን አላልኩኝም። ዝም ብዬ ሄድኩኝ። ሁሉም ሰው በራሱ በተረዳው መንገድ ሰራው ስራውን አይነት ነገር ነው። እና ቢገስት ቲንግ ብዬ የማስበው አሁን ላይ ላክ እያደረግን ያለ ነው ቶስት ማስተርስም እንዴት ነው ፐብሊክ ስፒኪንግ ምናምን መሄድ አለብኝ ብዬ ዲሳይድ እንዳደረግ ያደረገኝ ነገር በጣም ኢቨን ኢፍ አይደለም ይቅርና ሲምፕል የሆነ ነገር ሲምፕል አድርጎ ማስረዳት ይቅርና በጣም ኮምፕሌክስ የሆነ ነገር እንዲህ አድርገን ነው ሲምፕል በሆነ መንገድ ማንኛውም ሰው ሊረዳው በሚችል መንገድ ኤክስፕሌን ማድረግ የምንችለው በጣም ትልቅ አርት እንደሆነ ነው የተረዳሁት። ትልቅ ጥበብ በፊት ምንም አይማት ይህን ያህል እንኳን እንትን አናደርገውም ነበር ማለት ሰዎችን ማስረዳት በጣም ቀላል ነገር እኮ ነው ማለት አሁን እዚህ የሆነ ነገር አይቻለሁ በቃ ይሄ እንትን ነው ብዬ ነው ማስረዳት ያለብኝ። ግን ያ ሰው የምር ተረድቶኛል ወይ የሚለውን ነገር እንትናቸው ማለት ነው በቃ ያን ነገር ነው ያውቀዋለሁ ተረድቼዋለሁ ከሚል አስፔክት እና ሌሎች ሰዎች እንዲያውቁልን ከማድረግ ነው እንጂ የምር ያን ሰው ለማስረዳት ከሚለው ኢንቴንሽን አይደለም ኮሚኒኬሽናችን ብዙ ጊዜ። ለምሳሌ እንዴት ነው ምሳሌ ብዙ የሚነገር ነገር አለ መጽሐፍ ላይ የተጻፈ ነገር አይደለ የሆነን ነገር በጣም የሆነን ሳይንስ ለህፃን ልጅ ማስረዳት ከቻለን ነው ያ ሳይንስ ገብቶናል የሚባለው አይደለ። ለምሳሌ በጣም ክፍለ ሀገር ላይ ያሉ ስልክ ማለት ምን ማለት እንደሆነ የማያውቁ ኢንተርኔት ኔትወርክ ምናምን ምን ማለት ሶሻል ሚዲያ ምን ማለት እንደሆነ የማያውቁ ሰዎች ሄደን ሶሻል ሚዲያ ማለት ይሄ ነው ብለን ማስረዳት ከቻለን እና ከገባቸው እንደገባቸው ደግሞ በራሳቸው ካረጋገጡልን በደንብ ያን ነገር ተረድተናል የሚባለው የዛን ጊዜ ነው። ምክንያቱም ስልክ ስብስነሱ ስልክ ማለት ምንድን ነው ይሉናል። እንትን ራሳቸው ከሚያውቁት ነገር ጋር ሪሌት ማድረግ እንደዚህ አይነት 4 ማዕዘን ለምሳሌ እዚህ ጋር መቀመጫው አለ እንደዚህ ሆኖ ልክ እንዲህ ስትነኩት ምናምን ነገር እያለን ከነሱ ሪያሊቲ ጋር ማጣጣምና ማስረዳት መቻል አለብን ነው። እና በጣም አሁን ላይ ፎከስ እያደረግን ያለ ነው የምናደርገው። እኔ ፐርሰናሊ ፎከስ አድርጌ የነበረው ነገሮችን ገብተውኛል ስለ ሰዎች ያስረዳሉ እንጂ ሰዎች እንዴት አድርጌ ባስረዳቸው ነው የሚረዱኝ አይነት ኢንቴንሽን አልነበረኝም። በቃ የዛን ጊዜ ልክ እሱን ሳይና በተለያየ አይነት መንገድ ተረድተውኝ ሲያደርጉት ኢቭን ኢፍ እንዴት ነው ከኮንቴክስቱ ባይወጡ ራሱ ማለት ነው ከኮንቴክስቱ አልወጣንም ግን ኢቭን ከኮንቴክስቱ እንኳን ባይወጡ አሰም ፖይንት ይስተዳደርጋል። ሁላችንም አንድ አይነት ነገር አልነበረም ስንሰራ የነበረውና እንዴት ነው በጣም ግልጽ በሆነ መንገድ ነገሮችን ማስረዳት የሚቻለው የሚለው ነገር ራሱ ለካ አንድ ስኪል ነው የሚለው ነገር ነው የተረዳሁበትኝና እሱ ላይ በደንብ መስራት እንዳለብን
ከእንቅልፍ ጋር በተገናኘ ይሄ በቃ የተረዳሁት ነገር አይደለም፣ ግን ሩቲን ብናረገው ብዬ አስባለሁ። ባረገው ፐርሰናሊ ለምሳሌ እንቅልፌ 1 ሰዓት ከተዛባ 2 ሰዓት ከተዛባ ቀኔ ሙሉ ሉዝ ማደርግ ከሆነ በቃ ሀፍቱ ሜክ ሩቲን። ለምሳሌ 4 ሰዓት መተኛት 12 ሰዓት መነሳት ወይ 5 ሰዓት ምናምን እንደዛ ሲሆን ማይን ቦዲ የሚለምደዋል። ከዛ ጠዋት ሲነሳ አይረበሽም ምናምን። ግን ሰምታይምስ ላይፍ ሀፕን አይደለም በዛ ላላረግ የምችልበት ጊዜ ይኖራል። አምሽቼ መተኛት ያለብኝ ጊዜ ይኖራል፣ ወይ በጠዋት መነሳት ወይ ደግሞ አርፍጄ መነሳት ምናምን። ግን ብቻ ዴርስ ሰምቲንግ የሚለው ነገር ገብቶኛል። ከእንቅልፍ ጋር በተገናኘ የሆነ ነገር ሉዝ ስናደርግ ሰውነታችን ጋር የሚፈጠር ሀፕን የሚያደርግ የሆነ ነገር በቃ በሰንሰትሮስ እሱ አንደርስታንድ ያደረኩትኝና በደንብ ዲግ ማድረግ ምናምን ማድረግ አለብኝ ብዬ የማስበው ልክ እንደዛው ነው። ሌላ ይሄ እንዴት ነው ካሪየር ቼንጅ ምናምን ፓስት ቲንግ ኦቨርካም ከማድረግ ምናምን ያደረኩ በቃ ወርኪንግ ኦን ዮርሰልፍ ወርዝት ሁልጊዜም ቢሆን አይ ኖ እንትን ቻሌንጅ አሁን እኔ ፓስት ላይ ለምሳሌ ከነበረኝ ነገር ቀይሬዋለሁ ምናምን ብዬ የማስበውና እየሰራሁበት ነው ያልኩትኝ እግዚአብሔር ይመስገን ካሉት ነገሮች ውስጥ አልፎ ካየኋቸው በኋላ በጊዜው በጣም ፈንታይ ነበሩ። እነዛን ነገሮች ማድረግ በጣም ፈታኝ ነበሩ። ከሰው ጋር ታይማችን ይወስደዋል ምናምን፣ ተስፋ ያስቆርጠናል ምናምን። አትይንድ ግን ያ ነገር ሀፕን ሲያደርግ ስናይ በቃ እግዚአብሔር ይመስገን እንኳን አደረኩትኝ እንኳን ጊዜን ሰጠሁትኝ ምናምን የምንለው አይነት ነገር ያመጣብናል። ከዛ ደግሞ ይሄ ኮንፊውዥን ጋር ምናምን በተገናኘ ያልኳችሁ በቃ እሺ ግራ እንጋባ በቃ እሱን ነው ለራሴ መፍቀድ ያለብኝ ብዬ አሰብኩኝ። በዚህ ሰዓት ላይ አሁን ባለውበት እድሜ ላይ ስፔሻሊ ከሙያ ጋር በተገናኘ ነገሮችን ዲሳይድ አድርጌ የሚጨርስበት እድሜ አይደለም። ጀስት አን ኤክስፕሎሬሽን ኤራ ነው። ስለዚህ ኤክስፕሎር ነው ማደርገው። ፓርታይም መስራት የምችለውን ስራ እሰራለሁ። ፓርታይም ማየት የምችላቸው መማር የምችላቸውን ኮርሶች እማራለሁ። የትኛው ላይ ነኝ ጥሩ የሚለውን ነገር ፊገር አውት ለማድረግ እሞክራለሁ። ሰዎችን በተቻለኝ አቅም ሰፖርት አደርጋለሁ። ያለኝን ነገር እሰጣለሁ። በቃ ማለት ይሰጣሉ ስላቸው ሆነ ያረኩት ነው ምናምን ሳይሆን እንደሱ ማደርግ ከሆነ በቃ ራይት ነው ለራሴ ማድረግ ያለብኝ በቃ የሆነ ትልቅ ራይት ትክክለኛው መንገድ ላይ ነሽ። በቃ በዚህ እድሜ ኤክስፔክት የሚደረገው እሱ ነው። ብዙ ጊዜ በዚህ እድሜ ኤክስፔክት የምናደርገው ራሳችን ላይ የጣልነው ኤክስፔክቴሽን በጣም ትልቅ ነው። አንዳንዴ ኤክስፔክቴሽናችን ራሱ አናውቀው። ውስጣችን የሆነ ነገር መሆን ፈልጋለሁ ይላል፣ ግን ምን እንደሆነ አናውቅም ያንን ነገር። አንደኛው እሱ ነው። ሁለተኛ ደግሞ በጣም ትልቅ ኤክስፔክቴሽን ነው ያለን። በዚህ እድሜ አሁን ባለውበት እድሜ አፓርትመንት ተከራይቼ መኪና የነዳሁ ራሴ መኪና ኖሮ በምፈልግበት ሰዓት የምፈልግበት ሆቴል ገብቼ ምግብ እየበላሁ የፈለኩትን አይነት ልብስ እየለበስኩኝ ምናምን ራሴን ባገኘው ደስ ይለኛል። ግን ካለው ነባራዊ ሁኔታ አንጻር፣ ስራ ከጀመርኩበት ጊዜ አንጻር፣ ስራ የተለያዩ ሳይድ ሀስሎች የምሰራቸው ስራዎች አንጻር እሱን ነገር ማድረግ አልችልም፣ አፎርድ ማድረግ አልችልም። ስለዚህ አያፍቱ እንዴት ነው ኤክስፔክቴሽን በቃ ካለው ነባራዊ ሁኔታ ጋር ማስታረቅ መቻል አለብኝ እንጂ ምን ቦጣኝ ራሴን የምቀጣው አይነት ነገር አይደለም። ለምን እንዲህ አላደረግሽም? ለምን እንዲህ ማድረግ ነበረብሽ? እንዲህ አልሆነም ሰው ያለው ነገር እንደሱ አላስተረገኝም። ሰው ኔክስት ግን አሻሽለዋል። ኔክስት እንዲህ ያደርጋሉ፣ ኔክስት እሱን ለማድረግ እንዲህ ያደርጋሉ ምናምን ብለን ከራሳችን ጋር ካልፈጸምን በዚህ እድሜያችን እንደ ፊውቸር በጣም ብዙ እድሜዎች አሉ፣ ጸጸት የሚመጡበት እድሜዎች ብዬ አስባለሁ። እግዚአብሔር እድሜ ከሰጠን የሆነ ስናረጅ የሆነ እድሜ ላይ ስንደርስ ሪታይር አድርገን ስንቀመጥ ጸጸት ብዙ የዛን ጊዜ ብንጸጸት እሺ መስራት ነበረብኝ እኮ ብንል እሺ፣ ምክንያቱም የዛን ጊዜ ብዙ ልንቀይረው የምንችለው ነገር እንዳይለ ሊሰማን ስለሚችል። አሁን ግን በጣም ብዙ ምርጥ የዓመታቶች አሉ እግዚአብሔር ጤና ከሰጠን ሰላም ከሰጠን ማለት ነውና በእነሱ እድሜዎች መስራት እንችላለን። በእነሱ እድሜዎች የተሻለ ነገር ማድረግ እንችላለን። ራሳችን ላይ መስራት እንችላለን። ምንም እሱን ሁሉ ማድረግ እየቻለን ግን ኤክስፔክቴሽናችን ራሳችን ላይ በጣም እየጣለን አይሀፍቱ በትክክለኛው መንገድ ላይ መሆን ነበረብኝ በዚህ እድሜ ለምን እያን ራሳችንን መውቀስ ራሱ መስራት ያለብን ያህል እንዳንሰራ ማድረግ ያለብን ያህል እንዳናደርግ አንቆ የሚይዘን ማነቆ ነው የሚሆነው ብዬ ነው ከራሴ ጋር ድል ያደረኩትኝና በቃ ለራሴ ነፃነት ነው የሰጠሁት። በዛ አድርገን ዲስ ዊክ ሀፕን ያደረጉት እነዚህ ነገሮች ናቸው። ለርኒንጎች እነዚህ ናቸው ምናምንና እዚህ ድረስ እየሰማችሁት ከሆነ ያው ሙሉን አይታችሁታል ማለት ነውና አመሰግናለሁ ስላያችሁት። እግዚአብሔር ይመስገን ይህንን ሳምንት ጨምሮልን ደግሞ እንዲህ ተፈጥሯል፣ እንዲህ ተደርጓል፣ እንዲህ ተምሬያለሁ ብዬ ለማውራትም ስለሰጠኝ እግዚአብሔርን አመሰግናለሁኝ። እናንተም እንግዲህ ስላያችሁት አመሰግናለሁኝ። በቀጣይ ቪዲዮ ደግሞ እስክንገናኝ ድረስ ቸር ያገናኘን። Subscribe.